ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው ኳስ ዓለም ፕሮግራም ለብራዚሉ ብሔራዊ ቡድንና እንዲሁም ለስፔኑ ሪያል ማድሪድ በግራ አጥቂ መስመር የሚጫወተው የቪኒሲየስ ጁኒየር አጭር የእግር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለብራዚል ብሔራዊ ቡድንና ለስፔኑ ሪያል ማድሪድ የሚጫወተው ቪኒሲየስ ጁኒየር ማን ነው? ቪኒሲየስ ጁኒየር ወይም በተለምዶ ቪኒ ጁኒየር በመባል የሚታወቀው በላሊጋው ክለብ ሪያል ማድሪድ እና የብራዚል ብሔራዊ ቡድን የፊት መስመር ተጫዋች የተወለደው ጁላይ 12 ቀን 2000 ዓ.ም ነው። ቪኒሲየስ ውልደቱ በብራዚል ውስጥ ለሪዮ ዲ ጄኔሮ ቀለብራ በምትገኘው ሳኦ ጎንካሎ በተባለ ቦታ ሲሆን ይህም አካባቢ በርካታ እግር ኳስ ተጫዋቾች የሚፈልቁበት በመሆኑ ቪኒሲየስም አሁን ላለበት ደረጃ እንዲበቃ ያደገበት አካባቢ ከፍተኛ ተጽዕኖ አሳድሮበታል። የቪኒሲየስ አባት ጆዜ ፒንኮካኦ የዘር ግንዱ የሚመዘዘው ከዛው ከብራዚል ሲሆን እናቱ ታቲኢና ደግሞ ከጎንካሊስት ናት። የቪኒሲየስ አባት ስራው ከመኖሪያቸው ራቅ ብሎ የሚገኝ በሳኦ ፖሎ የህንጻ አስተዳዳሪ ሲሆን እናቱ ግን በመደበኛነት የምትሰራው ልጆቿን መንከባከብና ቪኒሲየስን ወደ ኳስ መለማመጃ ቦታ መመላለስ ነበር። ሁለት ወንድሞችና አንድ እህት ያለው ቪኒሲየስ ያደገው እምብዛም ኢኮኖሚው በተደላደለ ቤተሰብ ውስጥ ባይሆንም አሁን ላይ መላ ቤተሰቡን በተለይም ወንድሞቹና እህቶቹን በሚገባ እየደገፈ ይገኛል። ቪኒሲየስ ገና የ6 ዓመት ልጅ እያለ ነበር አባቱ በሳኦ ካንጎሎ በሚገኘው የፍላሚንጎ ቅርንጫፍ አካዳሚ ወሰደውና እዛም በሚገባ የኳስ ችሎታውን ያዳበረው። በመቀጠል ግን ከ2007 እስከ 2010 ባለው ጊዜ ውስጥ ቪኒሲየስ ይከታተልና የሰለጠነ የነበረው ፉትሳል የተባለውን ደረቅ ሜዳ ላይ በቤት ውስጥ የሚደረገውን የእግር ኳስ ጨዋታ ነበር። ሆኖም ግን እድሜው 10 ሲሞላው በ2010 የፍላሚንጎን የአሰልጣኞች ስብስብ አስተዳዳሪው ችሎታውን በመለየት በመደበኛው እግር ኳስ ቢሰለጥን የተሻለ ውጤታማ እንደሚሆን ስላመኑበት ምንም እንኳን እድሜው ገና ቢሆንም ከተላላቆቹ ጋር መደበኛውን እግር ኳስ ልምምድ ቢሰራ በጊዜ ውጤታማ ሊሆን እንደሚችል አምነውበት የፍላሚንጎ ወጣቶች ቡድን እንዲቀላቀል ወሰኑለት። ነገር ግን ብዙም ሳይቆይ ችሎታው ስለዳበረና ጉልበቱም እየፈረጠመ በመምጣቱ ዋናውን ቡድን እንዲቀላቀል ተደረገ። ከዛ ጊዜ ጀምሮ ነው እንግዲህ ቪኒሲየስ በአካባቢው ማህበረሰብ በጓስ አዋቂዎች አይን ውስጥ መግባት የጀመረውና የመጀመሪያ ጨዋታውንም በ16 ዓመቱ ለፍላሚንጎ ክለብ የተጫወተው። ለፍላሚንጎ ዋናው ቡድን መጫወት በጀመረበት ከጥቂት ሳምንታት በኋላም ነበር ስሙ ከላሊጋው ክለብ ሪያል ማድሪድ ጋር በዝውውር መነሳት የጀመረው። በመቀጠልም ስሙ መነሳት ብቻ አልቀረም። እድሜው ልክ 18 እንደሞላው የስፔኑን ክለብ ሪያል ማድሪድ ተቀላቀለው። የቪኒሲየስ የክለብ ታሪክ ምን ይመስላል? ቪኒሲየስ በሚያዝያ 13 2017 የመጀመሪያ ጨዋታውን ለፍላሚንጎ በ82ኛ ደቂቃ ተቀይሮ ገብቶ ቡድኑ ከአትሌቲኮ ሚኔይሮ ጋር 1-1 በሆነ አቻ ውጤት በወጣበት ጨዋታ ተሰልፎ ተጫውቷል። ከሁለት ቀናትም በኋላ የፍላሚንጎ የክለብ አስተዳዳሪዎች የቪኒሲየስን የኳስ ብቃት ከግምት ውስጥ በማስገባት ቀደም ብሎ የፈረመውን ኮንትራት እንዳለ ሆኖ ተጨማሪ አዲስ ኮንትራት ከጥሩ የደሞዝ ጭማሪ ጋር ከ2019 እስከ 2022 እንዲራዘምለት ወሰኑ። ኦገስት 10 ቀን 2017 ቪኒሲየስ በኮፓ ሲዳሜሪካና በሁለተኛው ዙር ጨዋታ ቡድኑ ፓላስቲኖስን 5-0 ሲያሸንፍ እሱም በ82ኛው ደቂቃ ተቀይሮ ገብቶ የመጀመሪያ ፕሮፌሽናል ጎሉን አስቆጠረ። ኦገስት 19 ቀን ቡድኑ ከአትሌቲኮ ጎናሲያንስ ጋር ተጫውቶ 2-0 ሲያሸንፉ እሱም የመጀመሪያ የሆነውን የብራዚል ሴሪያ ጎሉን አስቆጠረ። ሜይ 23 ቀን 2017 የላሊጋው ክለብ ሪያል ማድሪድ ቪኒሲየስን ለመግዛት ውል ተፈራረመ። ይህም ውል ዓለም አቀፍ የውል ተቀባይነት የሚኖረው ተወያይ ወገኖችን 18 ዓመት የሞላቸው መሆን አለበት የሚለውን ታሳቢ ያደረገ በመሆኑ ቪኒሲየስም 18 ዓመት በጁላይ 12 2018 ስለሚሞላው ይህን ታሳቢ ያደረገ ነበር። የኮንትራት ዋጋውም 46 ሚሊዮን ዩሮ ሲሆን ይህም ዋጋ በወቅቱ በብራዚል እግር ኳስ ታሪክ የተጫዋቾች ሽያጭ ከኔይማር ቀጥሎ ሁለተኛው ውድ ዋጋ ሆኖ ተመዝግቧል። ቪኒሲየስም ከሪያል ማድሪድ ጋር የተፈራረሙ ኮንትራት እስከሚደርስ ድረስ በፍላሚንጎ በመቆየት ቀጥሎ ክለቡን እስከሚቀላቀልበት ጁላይ 2018 ድረስ በጠቅላላው 50 ጊዜ ተጫውቶ 11 ጎሎችን አስቆጥሯል። በጁላይ 22 2018 ቪኒሲየስ በይፋ ሪያል ማድሪድን ተቀላቅሎ የ28 መለያ ቁጥር ተሰጠው። በሴፕቴምበር 29 ደግሞ የመጀመሪያ ጨዋታውን የሆነውን በ87ኛው ደቂቃ ተቀይሮ ገብቶ ከአትሌቲኮ ማድሪድ ጋር ተጫውተው ያለምንም ግብ አቻ ተለያዩ። ቪኒሲየስ በጥቅምት 31 በኮፓ ዴል ሬይ ጨዋታ ከሜዳቸው ውጭ ከማሊላ ጋር ተጫውተው 4-0 በሆነ ውጤት ሲያሸንፉ የመጀመሪያው አጋማሽ የመሰለፍ ዕድል ተሰጠው። በዚህም ጨዋታ ከተቆጠሩት ጎሎች ውስጥ ለሁለቱ ጎሎች ኳስን አመሻሽቶ በማቀበል ገና በጅማሬው በጥሩ ሁኔታ ኃላፊነቱን ተወጥቷል። በኖቬምበር 3 ቀን ተቀይሮ ገብቶ ቡድኑ ሪያል ቫያዶሊድን 2-0 ሲያሸንፍ እሱም የመጀመሪያውን ጎሉን አስቆጠረ። በዲሴምበር 11 ቀን 2019 በ2019-20 የውድድር ዘመን ከሜዳቸው ውጭ ክለብ ብሩጅን 3-1 ባሸነፉበት ጨዋታ ቪኒሲየስ የመጀመሪያው የአውሮፓ ቻምፒየንስ ሊግ ጎሉን አስቆጠረ። ማርች 1 ቀን 2020 በኤል ክላሲኮ ከባርሴሎና ጋር ቡድኑ 2-0 ሲያሸንፍ የመጀመሪያው ጎሉን አስቆጠረ።
የቪኒሺየስ ተሳትፎ በቀጠለበት 2019-20 ውድድር ዘመን ቡድኑ የላሊጋውን ዋንጫ ሲያሸንፍ እሱም 29 ጨዋታዎችን ተጫውቶ 3 ጎሎችን አስቆጠረ። በቀጣዩ የ2021 የውድድር ዘመን ማገባደጃ ላይ በኤፕሪል 6 2021 ላይ ቪኒሺየስ በ2020 የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ጨዋታ ሊቨርፑልን 3-1 ሲያሸንፉ እሱም 2 ጎሎችን አስቆጥሮ ነበር። ሆኖም ግን በወቅቱ በቼልሲ ተሸንፈው ከውድድሩ ተሰናበቱ። በቀጣዩ የ21-22 የውድድር ዘመን ቪኒሺየስ በላሊጋው የመክፈቻ ጨዋታ ቡድኑ ከአላቬስ ጋር ተገናኝቶ 4-1 በሆነ ውጤት ሲያሸንፍ እሱም አራተኛውን ጎል በማስቆጠር የውድድር ዘመኑን ጀመረ። በቀጣዩ ጨዋታ በኦገስት 22 ቡድኑ ከሊቫንቴ ጋር ተጫውቶ 3-3 በሆነ አቻ ውጤት ሲለያይ ቪኒሺየስ ተቀይሮ ገብቶ 2 ጎሎችን አስቆጥሮ ከዛም ጨዋታ ወዲህ የቋሚነት ቦታውን ከኤደን ሃዛርድ ተረከበ። ኦክቶበር 30 ቀን ሪያል ማድሪድ ሊቼን 2-1 ሲያሸንፍ ሁለቱንም ጎሎች ያስቆጠረው ቪኒሺየስ ነበር። በአጠቃላይ ቪኒሺየስ ለሪያል ማድሪድ ሮናልዶ ከለቀቀ በኋላ እሱን ተክቶና የሱን ማሊያ ለብሶ ከፍተኛ አገልግሎት የተሰጠ ሲሆን የቡድኑ አስተዳዳሪዎች፣ አሰልጣኙ፣ ጓደኞቹ፣ የቡድኑ ደጋፊዎቹ አሁን ላይ ቀደም ሲል በሮናልዶ ላይ የነበራቸውን እምነት ያህል በቪኒሺየስ ላይ በማሳደር ላይ ይገኛሉ። እስካሁንም ይህን ዝግጅት እስካጠናቀርንበት ጊዜ ድረስ ቪኒሺየስ ለሪያል ማድሪድ በአጠቃላይ 204 ጊዜ ተጫውቶ 63 ጎሎችን በስሙ አስቆጥሯል። የቪኒሺየስ የብሔራዊ ቡድን ተሳትፎ ምን ይመስላል? በጥቅምት 30 ቀን 2015 ቪኒሺየስ ለመጀመሪያ ጊዜ ለደቡብ አሜሪካ ከ15 ዓመት ዕድሜ በታች ቻምፒዮን ውድድር በአሰልጣኝ ጉሌርሜ ዳሊዳ ተመርጦ ለብራዚል ተጠራ። በዚህ ውድድር ብራዚል ዋንጫውን የወሰደች ሲሆን ቪኒሺየስም በ7 ጎሎች የውድድሩ ሁለተኛ ከፍተኛ ግብ አስቆጣሪ ነበር። በተጨማሪም የውድድሩ ኮከብ ተጫዋችም ተብሎ የተመረጠ ሲሆን ይህም ውጤቱ ነበር በወቅቱ ከፍላሚንጎ ጋር በ16 ዓመቱ ኮንትራት እንዲፈረም ያደረገው። በጁን 24 2016 ቪኒሺየስ ከቺሊ ጋር ከ17 ዓመት በታች የነበራቸው የውድድር ጨዋታ ተመርጦ 2 ጎሎችን አስቆጥሮ 2 ለጎል የሚሆኑ ኳሶችን አመቻችቶ የጨዋታው ድንቅ ብቃቱን አሳይቶ በውጤቱም ብራዚል 4-2 አሸነፈች። በማርች 2017 ቪኒሺየስ በህንድ የሚደረገው የ2017 የፊፋ ከ17 ዓመት በታች የዓለም ዋንጫ በማጣሪያው ብራዚል ፔሩን 3-0 ስታሸንፍ 1 ጎል አስቆጥሯል። በተጨማሪም በዚሁ ማጣሪያ ኢኳዶር እና ኮሎምቢያን በተመሳሳይ 3-0 ስታሸንፍ እንዲሁ እያንዳንዳቸው ላይ 2 ጎሎችን በማስቆጠር ሀገሩ ለዓለም ዋንጫ እንድታልፍ ከፍተኛ አስተዋጽኦ አበርክቷል። ቪኒሺየስ በሴፕቴምበር 10 2019 ለመጀመሪያ ጊዜ ለብራዚሉ ዋናው ብሔራዊ ቡድን በ72ኛው ደቂቃ ተቀይሮ ገብቶ ተጫወተ። ሆኖም ግን ቡድኑ በፔሩ 1-0 ተሸነፈ። በመቀጠልም ቪኒሺየስ በ2021 የብራዚሉ ኮፓ አሜሪካ ቡድን ውስጥ በአሰልጣኝ ቲቴ በሰኔ 9 2021 ተመረጠ። ውድድሩም የተካሄደው በብራዚል ሆኖ በመጨረሻም ለዋንጫ የደረሱት የሁልጊዜም ተቀናቃኞቹ አርጀንቲናና ብራዚል ሲሆኑ በጁላይ 10 በተደረገው የፍጻሜ ጨዋታ አርጀንቲና 1-0 ስታሸንፍ ቪኒሺየስ ተቀይሮ ቢገባም ሀገሩን ከሽንፈት ሊታደጋት አልቻለም። ማርች 4 ቀን 2022 ቪኒሺየስ በማራካኛ ስቴዲየም ለ2022 የፊፋ የዓለም ዋንጫ ማጣሪያ ጨዋታ ቡድኑ ቺሊን 4-0 ሲያሸንፍ እሱም ለብሔራዊ ቡድኑ የመጀመሪያ ጎሉን አስቆጠረ። በኖቬምበር 7 2022 ቪኒሺየስ ለ2022 የፊፋ የዓለም ዋንጫ ለብራዚል በአሰልጣኝ ቲቴ ተመረጠ። በኖቬምበር 24 በዚሁ የዓለም ዋንጫ ከሰርቢያ ጋር በተደረገው የመክፈቻ ጨዋታ የምድብ ጨዋታ ሪቻርድሰን ሁለተኛውን ጎል ሲያስቆጥር ቪኒሺየስ ነበር ኳሳን አመቻችቶ ያቀበለው። በውጤቱም ብራዚል 2-0 አሸንፋ ነበር። ቪኒሺየስ የመጀመሪያ የፊፋ የዓለም ዋንጫ ጎሉን ዲሴምበር 5 ቀን ቡድኑ ደቡብ ኮሪያን 4-1 ባሸነፈበት ወቅት አስቆጥሮ በተጨማሪም ሉካስ ፓኬታ ላስቆጠረው ጎል አመቻችቶ በማቀበል ብራዚል ወደ ሩብ ፍጻሜው እንድታልፍ ረድቷት ነበር። ሆኖም ግን ከ4 ቀናት በኋላ ከክሮሺያ ጋር 1-1 በሆናቸው ውጤት ተለያይተው በመጨረሻም 4-2 በሆነ የፍጹም ቅጣት ምት ብራዚል ተሸንፋ ከውድድሩ ተሰናበተች። ቪኒሺየስ እስካሁንም ለብራዚል ብሔራዊ ቡድን እያገለገለ ሲሆን ይህን ፕሮግራም እስካጠናቀርንበት ጊዜ ድረስ በጠቅላላው በሁሉም የዕድሜ እርከኖች 72 ጊዜ ተጫውቶ 30 ጎሎችን አስቆጥሯል። ቪኒሺየስ በርካታ ስኬቶችን በግሉ የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። የ2024 የፊፋ የዓመቱ ምርጥ ተጫዋች ሆኖ ተመርጧል። የ2024 የፊፋ ምርጥ 11 ተጫዋቾችም ተካቷል። የ2017 ምርጥ ከ17 ዓመት በታች የደቡብ አሜሪካ ተጫዋችም ተብሎ ተሰይሟል። የኖቬምበር 2021 የማርች 2024 እና የኖቬምበር 2024 ወሮችም ምርጥ የላሊጋው ተጫዋችም ነበር። ውድ ተመልካች አድማጮቻችን የታዋቂውን የቪኒሺየስ ለብራዚሉ ብሔራዊ ቡድንና ለስፔኑ ሪያል ማድሪድ በአጥቂ መስመር የሚጫወተውን አጭር ኳስ ታሪክ የዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሷችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼር እና ኮሜንት በማድረግ እንደ ሁልጊዜው ለዝግጅቶቻችን ድጋፋችሁን እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸርን ሰንብት።